what? Simple. Machine. Say it. Simple. Machine. Simple. We know that simple means ቀላል ወይ መቅለል አይደለም ቀላል ነገር simple. But what does mean machine? Machine. What does mean machine? That's my question. Machine. ለምሳሌ ብዙዎቻችን ማሽን ሲባል ወይ ማሽን ፍጠሩ ወይ ማሽን ስሩ ሲባል አይምሮአችን ላይ ቀጥታ የሚመጣው የሆነ ኤሌክትሪክ የሆነ ኬሚካል አቆራኝተን የሆነ ክብድዬ ነገር መስራት ነው አይደለም ወይ ማሽን ስራ በለ የሆነ በኮምፒውተር በመናም ተጠቃቅመን በቃ ረጅም አመት ፈጅቶብህ አገናኝተን አይደለም አይምሮአችን ላይ የሚመጣው ማሽን ሲባል ነው አይደለም no but that's false ማሽን ብለን የምንጠራው ነገር it is a device ማለት ማቴሪያል ነው ማንኛውም ነገር it's a device ማቴሪያል ምን አይነት ማቴሪያል ነው that ዲዛይን የተደረገው ምን ለማለት ነው to do work easier ስራን ለማቅለል የተሰሩ ማቴሪያሎች በጠቅላላ ወይ ስራን ለማቅለል የተሰሩ ዲቫይሶች በጠቅላላ ምን ተብሎ ይጠራሉ ማሽን ይባላል ስለዚህ ማሽን ስራ ስትባል የሆነ ሽቦ ገመድ አገናኝተ ከቆጣሪ ከኮንታክት ጋር ምናምን አገናኝተ የምትሰራው ነገር ሳይሆን just ህይወትን ለማቅለል የሆነች ዲቫይስ ስራ ማለት ነው አገኛችሁታ yes ወይም ደግሞ ማሽን ብለን የምንጠራቸው ነገሮች is anything ማንኛውም ነገር ነው is what anything ማለት ማንኛውም ነገር ምን አይነት ማንኛውም ነገር that reduce ምን የሚቀንስ ምን የሚቀንስ ኮስትን የሚቀንስ አንደኛ ወጪን የሚቀንስ ሁለተኛ ታይምን ጊዜን የሚቀንስ ሶስተኛ ጉልበትን የሚቀንስ ስለዚህ ማንኛውም ጉልበትን ጊዜንና ገንዘብን ወይም ኮስትን የሚቀንሱልን ማንኛውም ማቴሪያሎች ምን ተብሎ ይጠራሉ ማሽን ተብሎ ይጠራሉ ስለዚህ ማሽን is anything that reduce cost time and human effort which means ጊዜ ገንዘብና ምን ጉልበትን የሚቆጥቡ ማንኛውም ነገሮች ምን ብለን እንጠራቸዋል ማሽን እንጂ ማሽን ማለት የሆነ የተሰካካ የተወጋጋ ነገር ማለት አይደለም ለምሳሌ እስኪ ወረቀት አንቺ for example እስኪ ወረቀት look ለምሳሌ እዚች ጋር እቺን ወረቀት እንድትጠቀም እስኪ look ለምሳሌ ተበላሽ ሁለት ተቆርጠማ በጣም ትንሽ I can do it now ቀጣጭ ቆርጠጣ this is a machine ስራ ቀለለ ማሽን ነው አየው ስራ አቀለለ ሶ መቀስ ምንድነው ማሽን ነው ማሽን ምንድነው ማንኛውም ነገር ምን የሚያቀል ስራ የሚያቀል ምንም ሌላ ነገር ማክበድ አይፈልገው look any other things look okay for example look okay let's eat እስኪ መንገላ ያማራ አይመችም አይገባም so I can make it like this ገባ this is also a machine ጊዜ ቆጠበ ጉልበት ቆጠበ ይሄ ምንድነው ማሽን ነው ስለዚህ ማሽን ስራ ስትባል ህይወትን ሊያቀል የሚችል ማንኛውም ነገር just make አርግ ማለት ነው ቆይ so አንቶት ቀለላ እንደ ቅድሙ ግራ ገባል ሶሪ just answer እንደ ቅድሙ ግራ ገባል አልገባም just መንዳታችን ይችላል ህይወት ቀለለ ስለዚህ ማሽን ምን ነው ምንድነው ማንኛውም ህይወታችን ምን የሚያቀል ወይም ደግሞ ምን የሚያቀል አንደኛ ምን የሚያቀል ኮስት ወጪን የሚቆጥር ሁለተኛ ጊዜ የሚቆጥር ሌላኛው ጉልበትን የሚቆጥር ማንኛውም ነገር ተውጣ ማሽን this is also ማሽን በቀላሉ ወንዶች ሁለችን ነው ጋር ለምሳሌ አናውቅም ለምን በቀላሉ ላት ሽልት ዝግት this is also a machine so ማሽን ምን ነው ማንኛውም ነገር ምን የሚቆጥር ጊዜ የሚቆጥር ስለዚህ ማሽን ስራ የሚባል ነገር ስትጠየቅ ቀጥታ የምታስበው ምንድነው ችግር ምንድነው ጊዜን የሚቆጥርልህ ገንዘብን የሚቆጥርልህ አቅምን የሚቆጥርልህ የሆነ ነገር ሜክ አድርግ ማለት ነው እንጂ የሆነ ውስብስብ ነገር አስብ ማለት አይደለም ለምሳሌ ጧት በጣም ሰዓት ረፍዶብኝ ነበር የመጣሁትና ውሃ በማንቆርቆሪያ አድርጎ ማፍላት ትንሽ ይከብዳል ያው ቤት ትንሽ ትጃር ነኝ ቦይለር እና ውሃ በማንቆርቆሪያ ማፍላት ጊዜ ይወስዳል ከሰል ብለሽ አራግበሽ ውሃ ማፍላት ጊዜ ይወስዳል ስለዚህ ላጥላጥ አድርግና ምን አደርጋለሁ እዚህ ውስጥ
ዋይን ከትና ዘጋና ሰክቼ አበራለሁ። በአንድ ደቂቃ ውስጥ ዋይን ያፈላልኛል። ሻይ ትትቼ እመጣለሁ። ጊዜ ቀለለ። ስለዚህ ይሄ ምንድነው? ማሽን ነው። ስለዚህ ማሽን ምንድነው? ማንኛውም ነገር ምንም የሚቆጥብ ጊዜን፣ ገንዘብንና ምንም አቅምን የሚቆጥብ ነገር። ለምሳሌ ሲከሙ ያለ ይታለ ነው ና አሰራ ና ቶሎ አሰራ። ለምሳሌ መስኮቱን ዝጋ፣ መስኮቱን ዝጋ። ዝጋው ቁልፍ ማን ይደረግ ይችላል አይችልም። ሶ ምን ያደርጋል? ማስተዋል ያመጣል። ናቀጥሩ ሉክ ዝም በይ ዝጋው። ኦኬ አሁን ዘጋው ናት ላይ ዳት ግን ደረሰበት። ስለዚህ ይሄ ልጅ ምኑ ቆጠበ? ጊዜውና ጉልበቱ ቆጠበ። ዛሬስ ከመንጠራራት ማድረግ በመንሰራው ላይ እኮ ይሄ ምንድነው? ማሽን ነው። ወይስ ማሽን ነው? መንሰራው ምንድነው? ማሽን ነው። ግራ አያጋቡ እያከበዱበት ግራ አትጋባ። ስለዚህ ማሽን is anything that requires what? Cost, effort, time. And the other one is also ትንሽ ወጡ ሲግናስ ትንሽ ያደግማል ለማድረግ አለ። አሁን ገና እዛ ድረስ ሜድ ትንሽ ያደግማል። ገና እዛ ድረስ ሜድ okay, so let's use. Okay. በቀላሉ ደረስኩ። This is also ማሽን you see በቀላሉ ደረስኩ። ጊዜ ቆጠብኩ። ጉልበቴን ቆጠብኩ። ሳይክል ምንድነው? ማሽን ነው። ኦኬ ከዚህ ተነስቼ ጋሽ ደጉ ጋር መልእክት ለመላክ ፈልጌ ነበር። እናንተንም ካማስጅ ምን ይዛል እስከ ሌት ሚ ኮል ቱ ጋሽ ደጉ you see ስልክ ምንድነው? ማሽን ነው። ስለዚህ ማሽን ምንድነው? anything that reduce cost, time and human effort። በቃ ማንኛውም ነገር ምንም የሚቆጥብ ጊዜና ጉልበት ከቆጠበ ምንድነው? ማሽን። መቀስ ምንድነው? ማሽን። መዶሻ ማሽን። መሰራት ማሽን። ኤሌክትሪክ አለ አይደል? ሶኬት አለ የለውም፣ እንጨት ነው ግን ማሽን። ለምን አቀለለ? አቀለለ። ሶ ማሽን ምንላቸው እነዚህ ናቸው። ሌላው ሞት ኦፍ ማሽን ብዙ አይነት ማሽኖች አሉ። ሰም ኦፍ ዴር ከነዛ መካከል አንደኛው ኢንክላይን ፕሌን ነው። ኢንክላይን ፕሌን ማለት ገበያ አካባቢ ካያችሁ ይሄ አይሱዚ ላይ ለመጫን ከዚህ በፊት ታውርተናል። ተሸክመው ላጥራት ያደርጉ መኪናው እዚህ ጋር ምትሮ ይጥላሉ ይላል ኢንክላይን ፕሌን። ሌላው ዌጅ ነው። ዌጅ ማለት ደግሞ ምን ማለት ነው? ለምሳሌ በእንጨቶች መካከል ታስታውሱ እንደሆነ አይታችሁ ከሆነ አላውቅም፣ በእንጨት መካከል ይገባና እንደዚህ አይነት ቅርጽ ያለው ነገር ነው። ሜቢ እንጨት ፈላጮች ጋር ምናምን ካያችሁ ይገባና እዚህ ጋር ታስቀምጡና ልክ ስትመጡ እንጨቱን ፍልቅቅ ያደርጋል። ሁለት ቦታ ይሰነጣል። ዌጅ ነው ይጠራል። ሌላው ሌቨር አለ። ሌቨር ደግሞ ለምሳሌ መፈንቀል ትልቅዬ ድንጋይ አለ። ድንጋዩን ማንሳት በጣም ስለሚከብድ ምን ታደርጋለህ? የሆነች ብረት ነገር ትከትበትና እንዲህ ስትለው ይፈነቅላል። ሌቨር ብለን እንጠራዋለን። ደግሞ ሌላው ለምሳሌ ፑሊ አለ። ፑሊ ደግሞ ለምሳሌ ውሃ ለማውጣት አይታችሁ ከሆነ ወይም ስፖርት ቤትም ስትል ወደታች የምትሰሩበት የለሞዶች ዳትስ ፑሊ። ሌላው ለምሳሌ ዊል ኤንድ አክስል ነው። ዊል ኤንድ አክስል ገጠር አካባቢ በተለይ ውጭ ሀገር ይጠቀሙታል። ውሃ ምናምን ለማውጣት እንደዚህ እያሽከረከሩ አይታችሁ እንደዚህ እያሽከረከሩ ውሃ የሚወጡበት ሲስተም ነው። ሌላው ስክሪው ነው። እነዚህ ብሎና ነገር ሲዘርስ መቀስ ቅድም አይተነዋል። ባይስክል አይተነዋል። ማሽን ነው። ፎን ስልክ ማሽን ነው። እነዚህ አይተናል። ሌላው በጣም መርሳት የሌለባችሁና ማወቅ ያለባችሁ ነገር ይህ ዩኒት ተጀምሮ እስከሚያልቅ ድረስ እነዚህ ፖይንቶች ናቸው። 3 4 5 6 ፖይንቶች ዶንት ፎርጌት ዲስ these are important points። በጣም ጠቃሚ ፖይንት ናቸው። ሙሉ ዩኒቱ የሚያተኩረው እነዚህ ላይ ነው። የመጀመሪያው ምንድነው? ኢፈርት ነው። ኢፈርት it is the force applied on the machine. look ማሽኑ ላይ እኛ ምን ተገብረው ኃይል ምን ተብሎ ይጠራል? ኢፈርት ኃይል ነው። ግን ምን አይነት ኃይል? ማን ነው የሚተገብረው? እኛ ነው ወይ? it is the force ኃይል ነው። applied ምን on ላይ ምን ላይ ማሽኑ ላይ የሚተገብረው ምን ተብሎ ይጠራል? ኢፈርት። ለምሳሌ እዚህ ጋር ላይ የተገበርኩት ኃይል የለም ነኝ በእጅ እዚህ ጋር የምተገብረው ያ ኃይል ምን ተብሎ ይጠራል? ኢፈርትን የሚተገብረው ማለት ኢፈርት ማለት እኛ የምናወጣው ኃይል ማሚያወጣው ኃይል እኛ የምናወጣው ኃይል በመዶሻ ይዤ ልክችን ልመታሰብ እኔ ያወጣው ኃይል ምን ተብሎ ይጠራል? ኢፈርት። ሶ ኢፈርት ኢዝ ኤ ፎርስ ዳት አፕላይድ ኦን ዘ ማሽን። አሁን ለምሳሌ እኔ ምኑ ላይ ነው ፎርስ ያወጣሁት? መዶሻ ላይ ነው ያወጣሁት። እኔ ምኑ ላይ ነው ኃይል ያወጣሁት? እኔ ቆም አንዴ ቆይ እኔ እንጨት ላይ ነው ያወጣሁት። መች እንጨቱን ነካሁት? እኔ ምኑ ላይ ነካሁት? ሚስማሩ ላይ መች ነካሁት? ኧረ እኔ ሚስማሩ ላይ ነካሁት። ሚስማሩ ማን ላይ ነካሁት? መዶሻ ላይ ነው ኃይል ያወጣሁት። መዶሻው ላይ። ስለዚህ እኔ መዶሻው ላይ ያወጣሁት ኃይል ኢፈርት ይባላል። ተግባባና? ስለዚህ ኢፈርት ምንለው እኛ የምናወጣው ኃይል። ሳይክል ለመንዳት ምኑ ጋር ነው ኃይል የምታወጣው? ፔዳሉ ላይ።
ስለዚህ አንተ ፔዳሉ ላይ የምታወጣው ምን ተብሎ ይጠራል? ኢፈርት ተብሎ ይጠራል። ሁለተኛው ደግሞ ሎድ ነው። ሎድ ምንለው ደግሞ it is the force applied by the machine ማሽኑ አፕላይ የሚያደርገው። ለምሳሌ እኔ መዶሻው ላይ አወጣው መጣው መዶሻው ምኑን የመጣበት ሚስማሩን የመጣበት ኃይል ምን ተብሎ ይጠራል? ሎድ ተብሎ ይጠራል። ኤንድ the other one ወይም ሎድ ምንለው ለምሳሌ እኔ ጋሪውን የምገፋበት ኃይል ምን ይባላል? ኢፈርት። ያንን ኃይል ያወጣው ማለት እኔ ነኝ። ይሄ ደግሞ ማሽኑ ወይም ይሄ ጋሪ ደግሞ የተሸከማቸው እቃዎች ክብደት አላቸው። እነሱ ደግሞ ምን ተብሎ ይጠራል? ሎድ። ስለዚህ ኢፈርት ማለት እኔ ማወጣው ነው። እኔ ጋሪው ላይ ወይም እኔ ማሽኑ ላይ ምን ተገብረው ነው። ሎድ ማለት ደግሞ በማን ይሰራል? በማሽኑ የሚሰራ ወይም የማሽኑ ክብደት ብላችሁ ያስላላችሁ። ተስማማ? ለምሳሌ የዚህ ማሽን ክብደት ኖ ዳኒ እዚህ ጋር ትንሽ ግራ ጋባል። ምን ለማለት ፈልገህ ነው? ትንሽ ዞር አደረጋ፣ ትንሽ ቀጠርጠር አደረጋ። ሉክ ለምሳሌ 10 ኒውተን የሚጠጋ እቃ ገፋችሁት። ምን አላችሁ? ገፋችሁት። እናንተ እዚህ ጋር የምትገፉበት ኢፈርት ነው ሎድ ነው የሚባለው? ኢፈርት። ማን ያወጣው ኢፈርት? እኛ። የእቃው ክብደት ደግሞ አለ የለም? ያ የእቃው ክብደት ምን ይባላል? ሎድ። እኛ ደግሞ እቃውን ለመግፋት ያወጣነው ኃይል ምን ይባላል? ኢፈርት። የጋሪው ክብደት ምን ይባላል? ሎድ። ጋሪውን ለማንቀሳቀስ ደግሞ የማወጣው ኃይል ምን ይባላል? ኢፈርት። ተግባባል? ሌላኛው የመጨረሻው ወይም ሶስተኛው ፖይንት ዲስታንስ ኦፍ ኢፈርት ይባላል። ዲስታንስ ማለት ማለት ኤስ ኢፈርት ኢ ዲስታንስ ኦፍ ኢፈርት ደግሞ ምንድነው የምትባለው? ደግሞ the distance moved by the effort ኢፈርቱ የተጓዘው ምን ርቀት። ኢፈርቱ የተጓዘው ርቀት። ለምሳሌ እንደው ማን ይሙትና እቺን ሳይክል ከዛ ጋር እዚህ ጋር ለማምጣት እኔ ከየት ነው ኃይል ያወጣው? ሳይክሏ ከዚህ መጣች እዛ ጋር መጣች። እኔ ከየት ነው ኃይል ያወጣው? ተመልከቱ። ኬትስኪን ያውቁት ኬትስኪን እቺን ሳይክል ለማንቀሳቀስ ኢፈርት ማለት እዚህ ላይ ነው የሚመጣው። እኔ ማወጣው ፔዳሉ ላይ ነው። ፔዳሉ ኬትስኬት ነው የሚመጣው። ፔዳሉ ኬትስኬት ነው የተጓዘው። ከዚህ ተነሳና የተመጣ እዚህ አይተቋል። ኬትስኬት እንደተጓዘች ከዚህ እቺ ዲስታንስ ምን ተብላለች? ዲስታንስ ኦፍ ኢፈርት። እንዲሁም ደግሞ ዲስታንስ ኦፍ ሎድ የሚለው ደግሞ is the distance moved by the load ምኑ ይሄዳል? ሎድ ይሄዳል። እንዲህ እኔ ከዚህ አንስቼ ፔዳሉ እኔ ኃይሌን ከዚህ አንስቼ እዚህ ድረስ ስጓዝ ሳይክሉ ግን ከየት ተጓዘ? ከዚህ ተነስቶ የተመጣ እዚህ አልመጣም። ያ ደግሞ ሳይክሉ የተጓዘው ርቀት ደግሞ የሚባል ዲስታንስ moved by the load። ስለዚህ ሳይክሉ የተጓዘው ዲስታንስ ኦፍ ሎድ ወይም ኤስኤል ይባላል። እኔ የተጓዝኩትስ የኔ እግር የተጓዘው ዲስታንስ ኦፍ ምን ይባላል? ኢፈርት ይባላል። ሌላው ወርክ ኢንፑት ነው። ወርክ ኢንፑት is the work done on the machine ወይም ወርክ ማለት ስራ ነው። ኢንፑት ማለት ገቢ የሆነ ስራ ወይም የገባ ስራ ማለት ነው። ወርክ ኢንፑት። ወርክ አውትፑት ማለት ደግሞ የወጣ ስራ። ስለዚህ ወርክ ማለት ምን ማለት ነው ተባብራል። ከዚህ በፊት ስንነጋገር what does mean work force times distance አይደለም። ሶ ወርክ ኢንፑት ማለት ምን ያህል የገባው ስራ ማለት የገባው ኃይል የማን ነው? ማን ነው ኃይል ያስገባው? እኔ አይደለሁ። ኢፈርት የገባ ኃይል እኔ ነኝ ኃይል ያስገባው ሲባዛ ዲስታንስ ማለት ኢፈርት የተጓዘው ነው ዲስታንስ። ወርክ አውትፑት ላይ ደግሞ ስመጣ አሁንም ወርክ ማለት ፎርስ ታይምስ ዲስታንስ ነው። የወጣውስ ምንድን ነው? ምን ወጣ? እቃው ተጓዘ። ሎድ ታይምስ ምን ዲስታንስ ኦፍ ሎድ። ሶ ዲስ ኢዝ ወርክ ኢንፑት ዲስ ኢዝ ወርክ አውትፑት። ሶ በአጠቃላይ ማሽን የምንላቸው ማንኛውም ማቴሪያል ሆነው ምንን ሪዱስ ለማድረግ የተሰሩ ናቸው? ኮስትን ታይም እና ሂውማን ኢፈርት